ቲክቶክ በቪው ይከፍላል። ከቪው ውጭ ደግሞ በአራት መንገድ ቲክቶክ ላይ ሞኔታይዝ መሆን ትችላላችሁ። በጣም ቀላል ስቴፕ ነው። ሙሉ ስቴፑን ከኔ ጋር ከሀ እስከ ፐ ያለውን ድረስ እንፈታለን ማለት። ሰላም እንዴት ናችሁ? ያምትኔ ከሰሙን ዩቲዩብ ቻናል ሰሙን ዩቲዩብ ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን እየጫናችሁ ቤተሰብ መሆን ትችላላችሁ። በዛሬ ቪዲዮአችን ላይ የቲክቶክ ሞኔታይዜሽን ከሀ እስከ ፐ እንፈታለን ማለት ነው። ወደ ቪዲዮ ቲክቶክ በደንብ ይከፍላል። እንዴት ካላችሁ ቲክቶክ ላይ በአምስት አይነት መንገድ ሞኔታይዝ መሆን እንችላለን። ቲክቶክ ላይ ሞኔታይዝ ለመሆን የመጀመሪያው መንገድ 100,000 ቪው እና 10,000 ፎሎወርስ ያስፈልጋል። ቲክቶክ ላይ በቪው ሞኔታይዝ ለመሆን ቲክቶክ ኢትዮጵያ ላይ ይከፍላል አይከፍልም ለሚለው ጥያቄ ደግሞ ቲክቶክ ኢትዮጵያ ላይ በደንብ ይከፍላል። ቲክቶክ ኢትዮጵያ ላይ አይከፍልም የሚባለው ነገር ምንም አትስሙ። ምክንያቱም ቲክቶክ ኢትዮጵያ ላይ በደንብ ይከፍላል። እንዴት ካላችሁ ደግሞ 100,000 ቪው እና 10,000 ፎሎወርስ ስትሞሉ በቪፒኤን ኮኔክት አድርጋችሁ ክፍያችሁን ማስጀመር ትችላላችሁ በቀላል ስቴፕ። 10,000 ፎሎወርስ ለመሙላትና 100,000 ቪው ለማግኘት ደግሞ አንድ ጥርት ያለ ቪዲዮ ከናንተ መስራት ይጠበቅባችኋል ማለት ነው። ጥርት ያለ ቪዲዮ ኳሊቲውም ድምጹም በዛው ልክ ሁሉ ነገሩ የተስተካከለ ቪዲዮ ቲክቶክ ጋር ሞኔታይዝ በቀላሉ መሆን ትችላላችሁ። ወይም ደግሞ ፕራንክ ነገር ብትሰሩ በቀላሉ ሞኔታይዝ መሆን ትችላላችሁ። ቲክቶክ ላይ ሞኔታይዝ ለመሆን ሁለተኛው መንገድ ሰብስክሪፕሽን ይባላል። ሰብስክሪፕሽናችሁን ከባዮ ስር ያስቀምጥላችኋል ቲክቶክ ሰብስክሪፕሽን የሚባለውን ነገር የሚሰጣችሁ 1,000 ፎሎወርስ ስትሞሉ ሰብስክሪፕሽናችሁን ያስጀምርላችኋል ማለት ነው። ሰብስክሪፕሽን ማለት ምን ማለት ነው ለምትሉ ሰዎች ደግሞ የሚከተላችሁ ፎሎወርሳችሁ ከወደዳችሁና ከተመቻችሁት ያንን ሰብስክሪፕሽን በነካላችሁ ሰዓት ላይ እንደ ዩቲዩብ በየወሩ ለናንተ ዊዝድሮ ያደርግላችኋል ማለት ነው። ፔመንት ከሱ እያሰበ ከሰውየው የቆረጠ አንድ ሰው በነካላችሁ ቁጥር $5 ይቆርጥላችኋል ማለት ነው። እስከ 100 እስከ $200 እንዲቆርጥ ማድረግ ትችላላችሁ። ግን ሰውየው አቅም ላይኖረው ስለሚችል ከ$5 ጀምሮ እንዲቆርጥ ታደርጉት እኔ እመክራችኋለሁ 1,000 ፎሎወርስ ከሞላችሁ በኋላ ማለት ነው። ይሄን ሰብስክሪፕሽን እንዴት እናስጀምራለን ለምትሉ ሰዎች ደግሞ 1,000 ፎሎወርስ የሞላችሁ ሰዎች ቲክቶክ ጋር ኮሜንት ጋር ጠይቁኝ እሰራላችኋለሁ ሌላ ቪዲዮ። ቲክቶክ ላይ ሞኔታይዝ ለመሆን ሶስተኛው መንገድ ደግሞ ላይቭ ጊፍት ነው። ቲክቶክ ላይ ላይቭ በገባችሁ ቁጥር የእናንተ ተመልካች ፎሎወርሳችሁ ሲወዳችሁና ሲከተላችሁ የሚሰጣችሁ ጊፍት ነው። ያ ወደ ገንዘብ ይቀየርላችሁና ፔመንት ወደ እናንተ ያስገባላችኋል ማለት ነው። ወይ ዊዝድሮ ማድረግ ትችላላችሁ፣ በፔፓል ትችላላችሁ፣ ዊዝድሮ ማድረግ ትችላላችሁ። የአምስተኛው መንገድ ላይቭ ጊፍት ነው። ቲክቶክ እናንተ ላይቭ በገባችሁ ቁጥር እሱ ከራሱ ኮሚሽን ያስብላችኋል። እንዴት ካላችሁ ደግሞ የሚከተላችሁ ፎሎወርሳችሁ ወይም ደግሞ የሚወዳችሁ ሰው ለእናንተ በጊፍት መልኩ ሲሰጣችሁ ቲክቶክ ወደ ባላንሳችሁ ይልክላችኋል። ከባላንሳችሁ እናንተ በባንክ አካውንታችሁ ማውጣት ትችላላችሁ። ከናንተ የሚጠበቀው አሪፍ ተመልካች መያዝ ነው፣ ጊፍተር መያዝ ነው። ያው አሪፍ ቪዲዮ ከሰራችሁ ጊፍተር ራሱ ይመጣላችኋል። ቲክቶክ ላይ ላይቭ ለመግባት ደግሞ 1,000 ፎሎወርስ ያስፈልጋችኋል። 1,000 ፎሎወርስ ማግኘት በጣም ሲምፕል ነገር ነው። ላይቭ ለመግባት ብቻ የምትፈልጉት ከሆነ ቲክቶክን ፎሎ ባክ መመላለስ ትችላላችሁ ከጓደኞቻችሁ ጋር። ይሄ በቀላሉ እንድትገቡ ያደርጋችኋል ማለት ነው። እንደኔ ግን እዛው ቪዲዮ ሰርታችሁ ጥራችሁ 1,000 ፎሎወርስ ብታመጡ መከራችኋለሁ። ፎሎ ባክ ያደረጋችሁት አይጠቅማችሁም። ከሆነ ቀን በኋላ ራስ አንዳንድ እያለ መቀነሱ ስለማይቀር እንደኔ ቪዲዮ ሰርታችሁ ዘው ጥራችሁ በላባችሁ ሰው ቢከተላችሁ ይሻላችኋል። ምክንያቱም ጊፍተር የምታገኙት ከተከታያችሁ ስለሆነ በራሳችሁ ጥራችሁ ብታገኙ እንደኔ እመክራችኋለሁ ማለት ነው። ቲክቶክ ላይ ሞኔታይዝ ለመሆን አራተኛው መንገድ ላይቭ ገብታችሁ ሰውን መሰብሰብ። ምን ማለት መሰላችሁ? ይሄ እናንተ ላይቭ ስትገቡ እናንተን ለማየት የሚመጣው ሰው ለእናንተ ገንዘብ ይሆናችኋል። ያ ሰው ላይክ፣ ሼር፣ ኮፒ ሊንክ ባደረገላችሁ ቁጥር ወደ ገንዘብ እየተቀየረ ወደ እናንተ አካውንት ይገባል ማለት ነው። እንዴት ካላችሁ አሁን ቲክታክ ላይ አይታችሁ ከሆነ ብዙ ሰዎች ፎሎ እናደራረጋለን ኑ ላይቭ ጋር ይላሉ አይደል? እናንተ ላይቭ ጋር በሄዳችሁ ቁጥር እነሱ ገንዘብ ይሰራሉ፣ እናንተም ፎሎወርስ ታገኛላችሁ ማለት ነው። ይሄ ልክ ይሁን አይሆን አላቅም። ፎሎወርስ ማግኘታችሁን አይዱን አላቅም። ምን ስላልሞከርኩኝ አላቅም። ብቻ ግን እነሱ እንደዛ ባሉ ቁጥር እነሱ በእናንተ ቢዝነስ ይሰራሉ። እናንተ የምትጠቀሙት ነገር ካለ ተከትላችሁ ትገባላችሁ ማለት ትፈልጋችሁ ስትገቡ ማለት ነው። እነሱ እናንተን ባስገቧችሁ ቁጥር ቲክቶክ
ይሄ ሁላ ሰው ካለው ይሄ ሰውዬ ሞኔታይዝ መሆን ይችላል ብሎ ስለሚያስብ ይሄ አካውንት ሞኔታይዝ መሆን ይችላል ብሎ ስለሚያስብ ወደ ሰውየው አካውንት ገንዘብ ይልክለታል ማለት ነው። እሱም በቀላሉ በቀንም ሆነ በሌሊት የገባችሁበት ዊዝድሮ ያደርግለታል። እሱም በቀላሉ በባንክ አካውንቱ አውጥቶ መጠቀም ይችላል ማለት ነው። አምስተኛው መንገድ ደግሞ ሞኔታይዝ ለመሆን ቲክቶክ ላይ ቪዲዮ ጊፍት ነው። ቪዲዮ ጊፍት ማለት ምን ማለት መሰላችሁ? ላስረዳችሁ። ቪዲዮ ጊፍት ማለት አሁን እኔ የሆነ ኳሊቲ ያለው ቪዲዮ በዚህ ስልክ ሰራው ልበላችሁ ቲክቶክ ጋር ያን ቪዲዮ የሆነ ሰው ሲያየው ከተመቸው እዛ ቪዲዮ ላይ ይገባና ጊፍት ይሰጠኛል ማለት ነው። ላይክ እንደምን ልበላችሁ እንደ ላይቭ ጊፍት ቪዲዮ ጊፍት የሚባል አለ ቲክቶክ ላይ ብዙ ጊዜ አይታችሁ ሆነ እንደዚህ ሲባል ሰምታችሁ ላታውቁ ትችላላችሁ። ግን ቲክቶክ ላይ ቪዲዮ ጊፍት የሚባል ነገር አለ። በቪዲዮ ጊፍት እናንተ ፑሽ ማድረግ እናንተ መደገፍ ከፈለገ በቪዲዮ ጊፍት መደገፍ ይችላል ማለት ነው። ላይቭ መግባት የማይመቸው ሰው ካለ ሰብስክሪፕሽን እንዲደረግበት የማይፈልግ ሰው ካለ በቪዲዮ ጊፍት መልክ ለእናንተ መስጠት ይችላል ማለት ነው። ቪዲዮ ጊፍት ለመስጠት የምትፈልጉ ሰዎች ደግሞ ጥርት ያለ ቪዲዮ እና አስቂኝ ቪዲዮ ከሰራችሁ ሞኔታይዝ መሆን ትችላላችሁ። በቀላሉ ሞኔታይዝ መሆን ትችላላችሁ። ግን ጥርት ያለና ኳሊቲ ያለው ድምፁ በደንብ የሚሰማ ገራሚ ቪዲዮ ከሰራችሁ ሰው እናንተን ይከተላችኋል። ለምን አይከተላችሁም? አሪፍ ቪዲዮ ነው፣ ይከተላችኋል። በቪዲዮ መልኩንም እናንተን ፑሽ ያደርጋችኋል ወይም ደግሞ ሌላ ትልቅ ደረጃ እንድትደርሱ ይገፋፋችኋል ማለት ነው። በዛሬ ቪዲዮአችን ስለ ቲክቶክ 5 አይነት ሞኔታይዜሽኖች ነው የነገርኳችሁ። አንደኛ ቪዲዮ ጊፍት፣ ሁለተኛ ሰብስክሪፕሽን፣ ሶስተኛ ላይቭ ጊፍት፣ አራተኛ ላይቭ ኦዲየንስ እና አምስተኛው ደግሞ ቪው ነው። በዛሬ ቪዲዮአችን የሆነ ነገር እንደጨበጣችሁ ተስፋ አደርጋለሁ። በሌላ ቀን በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አሳውቁኝ። እንዳሳወቃችሁኝ እኔ ቪዲዮ ሰርቼ ለእናንተ ለኦዲየንሶቼ አቀርባለሁ ማለት ነው። ይሄን ቪዲዮ የምታዩ ሰዎች ሁለትም ሆናችሁ 3 ሰዎች ኮፒ ሊንክ፣ ላይክ፣ ሼር እያደረጋችሁ ይሄን ቪዲዮ እዩት። በሌላ ቀን በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩ።